ሰላም እንዴት ናችሁ? ውድ የተምሳሌት ፕሮግራም ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተምሳሌት የተሰኘውን ፕሮግራማችንን ጀምረናል። በህይወታቸው በአገልግሎታቸው በተሰማሩበት በማንኛውም መስክ ክርስቶስ ኢየሱስን አሳይተው ገልጠው ያለፉትን ወገኖች ለእናንተ ምሳሌ እንዲሆን የምናቀርብበት ዝግጅታችን ነው። ዛሬም በተለይ ደግሞ በሰሜን በጎንደር አካባቢ ወንጌልን እጅግ የሰራ አንድ የተወደደ የጌታ ባሪያ ይዤላችሁ ቀርብ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። ውድ ተመልካቾቻችን እንግዲህ ተመልሰን መተናል። የዛሬ እንግዳይ መጋቢ ንፍታሌም ገብረ ማርያም ይባላል። እንግዲህ በወንጌል ዙሪያ በአንዳንድ ነገሮችም ጫወታችንን እንቀጥላለን። ፓስተር ፈቃደኛ ሆነ ስለመጣ ከኛ ጋር ቆይታ ለማድረግ ከልብ አመሰግናለሁ። እኔም አመሰግናለሁ እድሉን ስለሰጣችሁኝ። እግዚአብሔር ይባርካችሁ። ህይወት፣ አገልግሎት፣ ቤተሰብ እንዴት እየሄደ ነው? እስቲ ከሱ ከመልካም ነገር በደንብ ብንጀምር ጥሩ ነው ብዬ ነው። መልካም ህይወት እንግዲህ ትርጉም የሚያገኘው ሰው በክርስቶስ ኢየሱስ ሲሆን ከክርስቶስ ኢየሱስ ጋር ሲገናኝ ነው። የህይወት ትርጉም ይወጣም ያወቅኩት ክርስቶስን ካገኘው በኋላ ነው። ስለዚህ ከሱ ጋር ለረጅም ዓመት ከክርስቶስ ጋር አለሁኝ እና ህይወት በተለያየ ሁኔታ ውስጥ ያልፋል። ነገር ግን እግዚአብሔር ጸጋና እግዚአብሔር ምህረት ሁሌ ከአማኝ ጋር ከልጆቹ ጋር ስላለ በሁሉም ሁኔታ እግዚአብሔር ይመስገን ሁሉም መልካም ነው። ጌታ ይክበር ነው። እግዚአብሔር ይመስገን። አንተ በተለይ በሰሜኑ አካባቢ ነው ወንጌልን እየሰራ ያለውና በደንብ እስቲ ለተመልካቾቻችን ራስን ብታስተዋውቃቸው ደስ ይለኛል ፓስተር። መልካም እውነት ነው። እኔ እንግዲህ በሰሜኑ የሀገራችን ክፍል እንግዲህ በጣም በስም በጣም የሚታወቅ ሀገር ነው ጎንደር እና ጎንደር ከተማ እዛ ነው ተወልጄ ያደግኩት። ማለት እስካሁን እስካለሁበት እድሜ ድረስ ያለሁትም ምኖረው እዛ ነው። በስጋም የተወለድኩት በዛ ከተማ ነው። በጌታ በኢየሱስ ክርስቶስ በማመን ደግሞ ከእግዚአብሔር መንፈስም የተወለድኩት ጎንደር ከተማ ነው። የሚገርመው ለአገልግሎትም እግዚአብሔር የጠራኝና አገልግሎትም የጀመርኩት ጎንደር ከተማ ውስጥ ነው እና አግብቼም ትዳር መስርቼ የምኖረው አሁንም ጎንደር ከተማ ውስጥ ነው። በጣም ደስ ይላል። በምን ቤተክርስቲያን ውስጥ ነው የምታገለግለው ፓስተር? እንግዲህ ያገለግልኩት ያለሁት ቤተክርስቲያን የጎንደር የክርስቲያኖች መቅደስ ቤተክርስቲያን ይባላል። እዛ ነው ያገለግልኩት ያለ በዋና መጋቢነት እዛ አገለግላለሁ። እግዚአብሔር ይመስገን። እንደው ወደ ኋላ ልመለስና ጌታ ኢየሱስ ክርስቶስን እንዴት የህይወት አዳኝ አድርገህ ተቀበልክ? ከዛ በፊትስ ምን አይነት ህይወት ነበረ? እንደው ከመዳንህ ብንጀምር። እውነት ነው። እሱን መናገር እጅግ ደስ ያሰኛል። ምክንያቱም የትክክለኛ ህይወት ጅማሬ እና እውነተኛን አምላክ የተገናኘሁበት ቀን ስለሆነ እሱን ማውራት አይሰለችም። እሱን መናገር ደስ አይልም። ደግሞ እንደዚህ ወደ ብዙ ቦታ የሚደርስ ለብዙ ዓለም የሚደርስ ሚዲያ ላይ ጌታ ኢየሱስ ክርስቶስን እንዴት እንዳገኘኝና እንዴት እንደዳንኩ መናገር ኩራትና ደስታ ይሰማኛል። ጌታን ያገኘሁት በ1988 ዓመተ ምህረት ነው። መስከረም 16 ቀን ነው እና ወደ ጌታ ለመምጣት ከመምጣት ነው ጌታን ከማወቅ በፊት እውነት ለመናገር ቤተሰቦቼ ሃይማኖት አላቸው። እኔ ግን ነፍስ አውቄ እንግዲህ ነፍስ ከማወቅ በፊት ያለውን ነገር ብዙ ልል አልችልም። ግን ነፍስ አውቄ በጣም እውነትን መፈልግ ሰው ነበርኩኝ እና ለሁሉም በአካባቢ ያለ ለሁሉም ሃይማኖት እኩል ነው የነበረው ዋጋዬ። በጣም ይገርም እኩል ነው ማወቅ ነው መፈልገው እንጂ አንዱን ካንዱ ማበላለጥ ወይም የኔ ምናም ብዬ ምንም የጥላቻም የንቀትም ነገር አልነበረኝም። ግን ሁሉ ጊዜ የሁሉም በአካባቢ ያሉትን ሃይማኖቶች ሰዎች እዛ ያውቃሉ ብዬ ማስባቸውን ሰዎች እጠይቃለሁ። ስለዚህ በጌታ ከመሆኔ በፊት ምን አይነት ሰው ነበር ካልከኝ ብዙ ሃይማኖተኛ ሰው አልነበርኩም። ይሄ ሃይማኖት ነበረኝ ማለት አልደፍርም። ግን እንዳልኩ እውነትን እፈልግ ነበር። ይሄ ነገር በጣም እየጨመረ ያደገ ውስጤ በጣም ጥያቄው ትልቅ እየሆነ መጣ። ይሄ ጥያቄ ምንድነው?
ሲኦል፣ ገሃነም፣ የኃጢአት ቅጣት፣ ፍርድ የሚለው ሳይሆን በዚህ ምድር በዚህ ዓለም እውነት ማን ነው የሚለው ነገር ነው። እውነት የት ጋር ነው ያለችው? እንዴት ነው ልትገኝ የምትችለው የሚለው ጥያቄ ሁለንተናዬን ወረሰው። በተለይ ወደ ጌታ ከመምጣቴ ከ6 ከ7 ወር በፊት ሌሎች ነገሮችን ኦልሞስት ማድረግ እስከማልችል ድረስ ማለት ተቆጣጣሪ ማለት ከስራም ከተለያየ ሁኔታ ባረፍኩ ቁጥር አእምሮዬ ውስጥ ያለው ጥያቄ ይሄ ነው። እውነት ይወቅታል። ምንድነው? ማን ነው? የት ነው ያለ? ምክንያቱም ለምንድነው እንደዛ የሆነው? ራሴንም በዙሪያ ያሉትን ሰዎችም ነፍስ ካወቅኩ በኋላ መለኪያዎች ነበሩኝ። ምንድነው? አባቴ በግንብ ስራ ነው የሚተዳደር ነበር። በኢኮኖሚ ደረጃ በቤተሰብ ደረጃ ብዙ ጠንካራ ኢኮኖሚ ያለ ቤተሰብ ውስጥ አይደለም ያደግኩት እና ይነግረን ነበር ቤት ያው እንዳልኩ የቤተሰብ ማለት ነውና ከነገረኝ ውስጥ ማረሳው ምንድነው 10ቱ ህግጋት የሚባሉ መጽሐፍ ቅዱስ ያሉት ማለት ነው። እነዚህ የራሴም የሁሉም ሰው መለኪያ አድርጌ ወስጃቸዋለሁ። ከዚህ የተነሳ ማንንም እውነተኛ ሆኖ አላገኘው ራሴንም ጭምር ማለት ነው። ሁሉም ሰው ወደቀበት። ስለዚህ የት ነው ያለ እንደዚህ አይነት በዚህ ልክ ሊኖር የሚችል እውነተኛ የሆነ የሚል ጥያቄ ነበር። ከዛ መጨረሻ ላይ አንድ ነገር አረኩ። እንዳልኩ በአካባቢ ካሉ ሃይማኖቶች ዋና የሚሉትን መጽሐፍቶች ለምሳሌ ከክርስትና ሃይማኖት መጽሐፍ ቅዱስን ከእስልምና ደግሞ ቁርአንን ገዛሁና ማጥናት ማንበብ ጀመርኩ። የሚገርም ነገር ቤት ብቻ እውነት ፍለጋ ነው። በቃ ይሄ ሁሉ እውነት ፍለጋ ነው። ስለዚህ ማንበብ ጀመርኩኝ። ያነበብኩ ኦልሞስት ወደ 1 ወር 2 ወር ጨርሶብኛል። መጽሐፍ ቅዱስን በጌታ እንድሳላቅ ነው አንብቤ ጨረስኩት 3 ምናምን ማለት ነው። የሚገርም ከዛ በኋላ እሱም ሆኖ አላረፈም ነፍሴ ግን ሁሌ የሚገርመኝ ነገር እስካሁን ድረስ መጽሐፍ ቅዱስን ሳነብ ሁለት ሰዎች ብል ይቅርታል፣ ምክንያቱም በጊዜው እንደዛ ስለነ መረዳቴ አሁን ሳይሆን የሁለት ሰዎች ወይም ሁለት ፐርሰናሊቲ ሰዎች በጣም ህይወቴን ነኩት ወይም ጥያቄ ፈጠሩ ከመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስና ሐዋርያ ጳውሎስ። ኢየሱስ ክርስቶስ ልቤን ይነካውና በጣም የማረከኝ ምንድነው ህይወቱ ባህሪው ነው። እንደዚህ አይነት አለው ምክንያቱም ቅድም በዛ አይነት መለኪያ ያለኝ ብያለሁ። ጳውሎስ ደግሞ እንዴት በዛ ዘመን እንደሆነ አይነት በጣም የተስተካከለ የተደራጀ ትምህርትና ዩኒቨርሲቲ ሳይኖር እንደዚህ አይነት አስተሳሰብ እንዴት ሊኖር ቻለ? እንደዚህ አይነት የህይወት መርህ እንደዚህ አይነት ንግግር ዕውቀት ከየት አገኘ የሚለው ነገር በጣም 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 ፈተነኝ። ሪሊ እንዳልኩ ነው አሁን ሃይማኖተኛ አልነበርኩም። ሞር እንደው ፈላስፋ ነበርኩ ብል ይሻላል። ባቅሚቲ ማለት ነው በዛን ጊዜ እና ጠየቀኝ። ብዙ ጊዜ ፈላስፎችም ሲነሱ እውነት ማናት ብለው አይደለም ሶቅራጦስ ልክ ነው እነሱም እውነት ምንድነው በሚል ነው ብዙ ጊዜ የሚነሱትና አንተ ጋርም እሱ ነው የተፈጠረው። የሚገርም ግን አሁን በምትለው ዕውቀት አሁን ባለው በሶቅራጦስ ፕላቶ ምናምን አውቂ አይደለም በዛን ጊዜ ውስጥ የተፈጠረ ነገር ነው። ከዛ በኋላ መጽሐፍ ቅዱስም እነዚህ ሁለት ሰዎች ቻሌንጅ አደረጉኝ። መጨረሻ ግን የሚገርመው ነገር ከሆነ ጊዜ በኋላ ቃዚ ምድር እውነት የለም ጀስት ለምን ጨነቃለሁ ራሴን እንደማንኛውም ተራሰው ሁኜ ማልኖር የፈለኩትን እያርኩ በቃ ምንድነው የሚባል ገደብ የሌለው አይነት እንደፈለኩ ይሆንኩኝ ለምን አልሆነ ወደሚል ውሳኔ ደረስኩና በህይወቴ አድርጌው ማላቀው መጥፎ ነገር ለመስራት ሁሉ ራሴን አዘጋጀው። ከዛ ካለውበት ከተማ ሌላ ቦታ ለመሄድ ወሰንኩኝ። ወደማይታወቅ ቤተሰብ ሳልናገር ምናምን ማለት ነው ማንም ሰው ሳያቅ ምክንያቱም በሞራል ደረጃ በሰፈርም በቤተሰብ የምታወቀው የትንሽ ትልቅ ተብዬ ነው ሰው አስታርቃለሁ ምናምን በሞራል ደረጃ ሞራል አለ። የነፍሴ ግን በራሴ ብዙ ጭንቀት አለብኝ። እንደዛ አይነት ሰው ነበርኩና ከዛ መጨረሻ ግን ለምን ለመጨረሻ ጊዜ አልጸልይም አልኩ። ጸሎት የሚለው ነገር መጣ። ለመጀመሪያ ጊዜ እንደዚህ አይነት ሐሳብ መጣብኝ። እኔ ጨርሶ ዓለማዊ ለመሆን ከመግባት በፊት አበቃ ኢቭን የሰው ይሉንታ ትቼ እንደፈለኩ ለመሆን ወሰንኩ። በቃ ምክንያቱም እውነት የለም በቃ ብዬ ማለት ለመጨረሻ ጊዜ ለመጸለይ ወሰንኩኝና አንድ ቤት ውስጥ ምናልባት ሁለት በአንድ የሆነች ጠባብ ክፍል ውስጥ በጣም ማለዳ ተነሳው እና ተንበረከኩ። ከዛ ስንበረከክ እንደዚህ አይነት ልክ ስንበረከክ ማንባት ጀመርኩኝ። ታታስበው ምንም በቃ መናገር አልቻልኩም። ተነክተ ነው
ምን እንደነካኝ ልነግር ነው ቀጥሎ። እኔ ግን የተንበረከኩት ምንድነው በቃ እኔ በተለያየ ሃይማኖት ምንም ብለው ይጥሩህ ስምክን እግዚአብሔር ይበሉ አላህ ይበሉ ሌላም ይስጡ፣ ግን አንድ ነገር እርግጠኛ ነኝ ራሴን እዚህ ምድር እንዳላመጣው እንደዚህ አርጌ ራሴን እንዳልፈጠርኩት መርጬ ፈልጌ ምናምን እንዳልመጣው አንድ ባለቤት የሆነ ምንድነው ኃላፊነት የሚሰማው አካል አለ። አንተ ከሆንክ እውነትን ልታሳየኝ ይገባል፣ የት አለ እውነት ብዬ ለመጠየቅ ነው የተንበረከኩት። ነገር ግን ማንባት ጀመርኩኝ። ለምንድነው ማነባው መሰለ? አራቱን የመጽሐፍ ቅዱስ ወንጌላት ያነበብኩትን በስክሪን በቪዥን ማየት ጀመርኩ። ኢየሱስን ሲራመድ አየሁት። ልክ ፊልም ትንሣኤ በዓል ላይ የሚታየው ፊልም አለ፣ ኢየሱስ ፊልም አለ፣ እሱን ማየት ጀመርኩ። ሲንቀሳቀስ ኦሬዲ ኢየሱስን ማየት ጀመርኩ። አራቱ ወንጌላት ኦሬዲ አካል ለበሰ ፊቴ ላይ። ስለዚህ እሱን እያየሁ ነው ማለቅሰው። የምሰማው ድምጽ ምንድነው? ይህ ሁሉ የሆንኩት ላንተ ነው፣ ይህ ሁሉ የሆንኩት ላንተ ነው። ይሄ ከሆነ በኋላ አላቅም ደቂቃው ወደ መጨረሻ አካባቢ ካነበብኩት ዮሐንስ ወንጌል ምዕራፍ 14 ቁጥር 7-6 አካባቢ ያ ጥያቄ ተመለሰ። ያ መጽሐፍ ቅዱስ ክፍል ልቤ ላይ መጮህ ጀመረ። ምን የሚል እውነት መንገድ ሕይወት እኔ ነኝ የሚለው ድምጽ ዓለም ሁሉ የሚሰማ እስኪመስል ድረስ ትልቅ ድምጽ ውስጥ ላይ መጣ። እውነት ለካ ሐሳብ አይደለም፣ ጥቅስ አይደለም፣ ንግግር አይደለም፣ መጽሐፍም አይደለም፣ ፍልስፍናም አይደለም። እውነት ለካ ፐርሰን ነው። ይገርማል። እውነት ከሆነው ከክርስቶስ ጋር በሐሳብ በንግግር በምን ሳይሆን በአካል ተገናኘው፣ አየሁት ኢየሱስን። በጣም ይገርማል። ከዛ በኋላ እንግዲህ ወዲያው ለዚህ ለመለኮታዊ ጥሪ ምላሽ ሰጠክ፣ ጌታንም እዛው ተቀበልክ። የሚገርም ነገር ልክ እንደዚህ ሆኖ ፊት ለፊት ከታዩ በኋላ ከጌታዬ ጋር እንባዬ አልቆ ሸሚዜ ሁሉ ርሷል። መጨረሻ እዛ ሁኜ እንግዲህ ከዛ ፊት አማኝ ጋር ተገናኝቼ አላቅም። አሁን በክርስቶስ አመኑ የሚባሉ በክርስቶስ ኢየሱስ በተክርስቲያን ከሆኑ ጉባኤ ጋር ተገናኝቼ አላቅም። እኔ በራሴ እንዳልኩ በዛ መንገድ ነው የመጣሁት እዚህ ጋር የደረስኩትና ምን እንደሆነ እንትኑንም አላቀው ምን እንደሚባል አንድ ነገር ግን ማቀው መጽሐፍ ቅዱስ ቀድሜ እንዳልኩ ምን ብያ 3 ምናምን አንብቤዋለሁ። በከፍተኛ ድምጽ ኢየሱስ ክርስቶስ ጌታ ነው ብዬ ጮህኩ። ብቻዬን ካለሁበት እዛው ክፍል ላይ ማለት ኃጢአቴን ይቅር በለኝ ምናምን አላልኩም። ይሄን ብቻ ነው ያልኩት። ኢየሱስ ክርስቶስ ጌታ ነው ብዬ አወጣ። ከዛ በኋላ ወጥቼ ምንድነው የተፈጠረው እሱም ብዬ ካወጭኩ በኋላ እንባዬ ማለቀ። ከዛ የት እንዳለሁ ነቃሁኝ። ከዛ ፊት ግማሽ በግማሽ ነው ነበርኩት። ሰመመንም አለ አይነት ነገር። ከዛ የሆነ ሳምበዲ ከኔ ጋር እንደነበረ ገባኝ። ከዛ ወደ ጎን ዞርኩኝ፣ ወደ ኋላ ዞርኩ። እንዴ ከማን ጋር ነው ነበርኩት ብዬ ማለት ምንድነው እየተፈጠረ ያለው ብዬ እንደገና ማለት ነው። ከዛ እጅግ ልቆጣጠረው ማልችለው፣ ልደብቀው ማልችለው፣ ልቋቋመው ማልችለው ሰላምና ደስታ ውስጥ ይፈሰሰ። ከዛ እንደወረድኩኝ ያገኘሁት ሰው ጋር ስለ ክርስቶስ መናገር ጀመርኩ። እኔ ሃይማኖት አይደለም ለኔ ያለ በቃ ሊገርም ይችላል አሁን ሰዎች ሲሰሙ፣ ግን እኔ እንዳልኩ በመጣሁበት መንገድ ስለመጣሁ ያ እውነት ያ ነገር ለኔና ለኔ ብቻ የበራልኝ የመሰለኝ ካለም በጣም ይገርማል። እና ኢቭን አማኞች የሚባሉትም ጴንጤ የሚባሉትም ኦፍ ኮርስ በዛና አመት ጎንደር ላይ አማኞችን ማግኘት ከባድ ነው፣ ከፍተኛ ስደት ስለነበረና የትም አላገኛቸውና እነሱም ሃይማኖት ነበር የሚመስሉኝ። ስለዚህ ብቻዬን መሰክራለሁ፣ መጽሐፍ ቅዱስ አነባለሁ፣ ጸልያለሁ። ወደ 6-7 ወር ውስጥ አልተገናኘሁም ከማንም ጋር። በጣም ይገርማል። ራሱ ነበር በቃ መንፈስ ቅዱስ የሚመራኝ የነበረው። የሚመራኝ የነበረው እሱ ነው። እና በኋላ ነው አንዲት እህት እንግዲህ በኋላ ነው እህት መሆኗን ያወቅኩኝ። እሷ በስደት ምክንያት ወደ ኋላ አፈግፍጋ ከጌታ ግን ዝም ብዬ ባገኘኋት ቁጥር አወራታለሁ ስለ መጽሐፍ ቅዱስና አንተ የምትለውን እኮ ነው የሚሉት እና ላገናኝ ጴንጤዎቹ ግድ የለህም ኖ እኔ እንደገባኝ አይነት የገባቸው ሰዎች የሉም። ከዛ ግድ የለህም ብላ አንድ ወንድም ጋር ወሰደችኝ። አሸናፊ አከለ ይባላል። ለመጀመሪያ ጊዜ ያገኘሁት ወንድም ነው። ከዛ አገናኘችኝ። ከዛ በጥንቃቄ ነው የሚገርምህ፣ ምክንያቱም እርግጠኛ አይደለሁም እኔ ለሱ እኔ እንደገባኝ አይነት ገብቶታል ለሚለው
እርግጠኛ አይደለሁም እና በቃ እንማማራለን ምናምን አለኝ። የመጀመሪያው ቀን ሄድኩኝ መጽሐፍ ቅዱስ ከፍቶ አስተማረኝ። በቃ ከዛ ቼክ እያረኩ ነው ኦልሞስት ለሳምንት የሚያል ቼክ እያረኩት ነው። ምክንያቱም መጽሐፍ ቅዱስን ስላነበብኩት የሚናገረው ነገር ከመጽሐፍ ቅዱስ ውጭ ነው ወይስ አይደለም የሚለው ነገር ቼክ እያረኩ በኋላ በጊዜ ሂደት ነው ያረጋገጥኩት። እኔ ማምነውን አይነት መንገድ እንደሚያምኑ ብዬ ከ6-7 ወር በኋላ ነው የተቀላቀልኳቸው አማኞችን ማለት ይገርማል። እና በዚህ መንገድ ነው ወደ ጌታ ያመጣሁት። በጣም ይገርማል ፓስተር። እግዚአብሔር ይመስገን።